የተስፋ ቅጠል። እርግጠኛ ነኝ ወደ መስታወቱ እንዲሄድ እግሬን አላዘዝኩትም። ቢሆንም ግን ራሴን መስታወቱ ፊት አገኘሁትና ፊቴን አየሁት፣ ገመገምኩት። ምንም አልልም። ከክት ልብሶቼ ውስጥ የሚያደምቀኝን ቢጫ ቲሸርት በደማቅ ኦሞ ከለር ጂንሴ ለበስኩ። ነጭ ወንፊታም ስኒከሬን ተጫምቼ ሽቶም ተቀባሁ። ምን ነካኝ? መቼ ነው እንደዚህ ሰው ለማግኘት ተሽሞንሞኜ የማውቀው? መቼም በጣም ለፈለግነው ነገር ውስጣችን ይዳክራል። ኤላድን ለማግኘት ነው እንዲህ የምሽሞነሞነው ብዬ ማመን አልፈለግኩም። ግን ለምን ለራሴ ግልጽ ሆኜ አልነገርኩትም? ሰው ከራሱ ለምን ይደበቃል? ከራስ መደበቅ ይቻላል? እኛ ስንት ነን ግን? ራስን ማታለል ይቻላል? ቢቻልስ የትኛው አካላችን የትኛውን ነው የሚያታልለው? ለራሴ ኤላድ እንድትወደኝ አምሬ ለመገኘት ሽር ጉድ እያልኩ ነው ብዬ ለመናገር ታበይኩ። ከቀጠሮዬ 1 ሰዓት ከ42 ደቂቃ ቀድሜ ከቤት ወጣሁ። ከመውጣቴ በፊት መጽሐፍ ያዝኩ። ቀድሜ ለመገኘት ሳይሆን የተቃጠልንበት ቦታ ያለው ጸጥታ ለማንበብ ምቹ ስለሆነ ነው አልኩት ራሴን። ለማታለል የሞከርኩት እኔ ሊያታልለኝ የሞከረው እኔነቴን ያሽሟጠጠው ይመስለኛል። የተቀጣጠርንበት ቦታ ደረስኩ። በጥበቃ መሃል በሌላ ነገር የሚመሰጡ የታደሉ ናቸው። ጊዜው እንደ ሌላ ቀን አይደለም፣ ተጎተተ። ስታረፍድ ራሴን ላጽናናው ሴቶች ሲኳኳሉ ሲሽሞነሞኑ ማርፈዳቸው ልማድ ነው አልኩት። ብዙ አርፍዳ መጣች። ስትመጣ መላምቴንና መጽናኛዬ ላይ ውሃ ከለሰችበት። ከመላምቴ ስነቃ ራሴን ያጽናናውበት መንገድ ስህተት መሆኑ ገባኝ። ኤላድ በቤቱታ ጸጉሯን እርግብግቢቷ ላይ ጉብ አድርጋ ከቆዳ በተሰራ ክፍት ጫማ እየተጎተተች መጣች። አዘንኩ። ግዙፍ ስፍራ የሰጠዋት ልጅ ከምንም እንደማትቆጥረኝ በልብሷ፣ በጸጉሯ፣ በስሊፓሯ ነገረችኝ። ምን አለ አትዘንጥ፣ ቢያንስ እንደኔም የክት ልብስ አታማርጥ። ምን አለ ያዘቦት ልብሷን ብትለብስ። ከኔ ጋር ለመገናኘትም አስባ ባይሆን መንገድ ላይ የሚያውቀኝ ሰው ቢያገኘኝ ብላ ትንሽ ጸጉሯን በውሃ ብታለሰልሰው ምን ይላታል? ወደ ሰፈራቸው የሚወስደው መንገድ ኮረኮንች ነው። ቢያንስ እንቅፋት ፈርታ ቆንጆም ባይሆን ደህና ጫማ አታደርግም? ልፋትና ተስፋዬ ያሳዘኑኝ። አንደበቴ አልላቀቅ አለኝ። ደሞ ፈገግ ትላለች። አለመውደዷን አለመፈለጓን የምታሳየው በአድራጎት ነዋ። ድሮም ትክክለኛ አሸናፊ ፈገግታ አይለየውም። እኔ ላኩርፍ እንጂ የልብ ትረታችንን እያወቁ ቁርጡን የማይነግሩን ተፈቃሪያን በመላምት እልፍ አላፍ እንድንባትል ምክንያት ናቸው። ቆየሽ እኮ አልኳት። ይቅርታ፣ ባለፈው ፈልጌ ያጣሁት ያልከኝን ዘ ኩዊን የሚለውን መጽሐፍ ላመጣለ ኤርሲ ጋር ሄጄ ታክሲ አጥቼ ነው። ማርያምን አለችኝ። በቃ ትወደኛለች ማለት ነው። ባትወደኝ ያን ሁላ መንገድ ለእኔ ብላ ምን አስኬዳት? ተስፋ ከምንም መብቀል ይችላል ለካ።